ሀገራት የለሙበትን መንገድ ስናይ አንዱና የመጀመሪያው ሐሳብ የሚያፈልቁ አእምሮችን ከሚሰሩ እጆች ጋራ በማጣመር ክህሎትን እጅግ በበለጸገ ሁኔታ በመጠቀም ለሀገራቸው መበልጸግ አሻራ እንደጣሉ እንመለከታለን። እዚሁ ዋና ከተማችን ላይ አዲስ አበባ ስማርት ፖሊቴክኒክን ለመጀመሪያ ጊዜ በመገንባት ሀገራት የበለጸጉበትን ትልቁን የክህሎት ምንጭ ሀገራችን ላይ እንዲኖረን በማድረግ በኩል ትልቅ ሚና አለው። ይሄ ትውልድ ተሻጋሪ አሻራ ነው። በአይነቱም የመጀመሪያ ነው። ተገንብቶ ተጠናቆ ለምንፈልገው ዕውቀትና ክህሎት መሸመቻ ስፍራ መሆን ይችል ዘንድ መሬት ማቅረብ ብቻ አይደለም፣ ግንባታው እንዲፋጠን በተቀመጠው ፕሮግራም መሰረት እንዲገነባ ለተባለውም ዓላማ በተባለው ጊዜ ውስጥ መዋል እንዲችል አብረናችሁ የምንሰራ እንጂ ስራውን ለእናንተ ሰተን ዞር የምንል አለመሆኑን ማረጋገጥ እወዳለሁኝ።